የትልቁ ጾማችን ዋዜማ ላይ ነው ያለነው። ይህንን ጾም እንዴት ነው መጾም የሚገባል? አሁን አባ ሰፋ ያለው ክፍለ ጊዜም የትምህርቱንም አሳይተውናል። ጌታ በዚህ ወቅት ጾመ 40 መዓልት 40 ሌሊት ጾሞ ሰው ልጅ ላይ ያለውን ሰዎችን የሚፈትነው ፈታኙ ቀርቦ የፈታኙን ፈተና ድል አድርጎ ጠላትን አሳፍሮ ጌታ ከጾሙ እንደገና ደግሞ ወደ ትምህርት ወደ ማስተማር ሄደ ብለው ነው የነገሩንና አሁን ከነቢያት አንዱ ትንቢተ ኢዮኤል የሚባለው ነቢይ ከተናገራቸው ብዙ ክፍሎች አንደኛዋን የተወሰነችውን አብረን እናንባትና እስኪ እንዳው በዚያ ዙሪያ እንነጋገራለን። ትንቢተ ኢዮኤል በሉ እስኪ ሁላችሁ። ኢዮኤል ነቢይ ነው፣ የእግዚአብሔር ሰው የእግዚአብሔር አገልጋይ ነው እና እሱ ከተናገረው ምዕራፍ 2 ቁጥር 12 ምዕራፍ 2 ቁጥር 12 አሁንስ ይላል እግዚአብሔር ነው። አሁን ነብዩ ነው የሚናገረው። ማን ያልኳችሁ ነብዩ? ኢዮኤል የሚባል ሰው አለ እዚህ። ኢዮኤል የሚባል ነብይ ነውና እሱ ነው እግዚአብሔር የነገረውን ለሕዝቡ እየተናገረ ነው። ልክ እንደኛ እንዳሁኑ ወቅት እሱ የነበረበት ነብዩ የነበረበት ዘመን በጣም አስቸጋሪ በጣም ፈታኝ የሆነ ዘመን፣ በአዝመራው በኩል በጦርነቱ በኩል በተለያየ ነገር ሁሉ ሕዝቡ የተፈተነበት ዘመን ነበር እና ያንን እያሰበ ይናገራል እና እግዚአብሔር አለ ነው የሚለው። እየሰማችሁ ነው አይደል? አዎ። እሺ አሁንስ በሉ እስኪ ይላል እግዚአብሔር በፍጹም ልባችሁ። አረ ድምፅ የለም። ሁላችሁ እናቶችም አባቶችም ሁላችሁም እናንተም ተናገሩ። እሺ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደኔ ተመለሱ ይላል። ማን ነው እንደዚህ ያለው? አሁንስ ይላል እግዚአብሔር አለ። ኢዮኤል ነው እንደዚህ የሚለው። አሁንስ ይላል እግዚአብሔር እንዲህ አለኝ፣ እንዲህ አለ ለሕዝቡ ንገር ተብሎ ነው። አሁን ነብዩ ለሕዝቡ ንገራቸው፣ ቃሌን ይስሙ። እኔ የምፈልገው በፍጹም ልባቸው በፍጹም ነፍሳቸው ወደኔ እንዲመለሱ ነው። በምን በልቅሶ በዋይታ በጾም በጸሎት ወደኔ ተመለሱ ይላል እግዚአብሔር ነው የሚለን። አሁን ነብዩ ይላል እግዚአብሔር። አሁንም እግዚአብሔር እያለን ነው እንደዚያ። ስለዚህ ይላል ልባችሁን እንጂ በሉ ልባችሁን እንጂ ልብሳችሁን አትቅደዱ። ልባችሁን እንጂ ድምጻችሁን ከፍ አድርጉ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ
ለአምላካችን ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? በጽዮን በቤተ ክርስቲያን መለከትን ንፉ፣ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማህበሩን ቀድሱ፣ ሽማግሌዎችን ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ። ሙሽራው ከእልፍኙ ሙሽራይቱን ከጫጉላዋ ይውጡ። የእግዚአብሔር አገልጋዮች ካህናቱ ከወለሉና ከመሰዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብ እንዳይነቅፏቸው ርስትህን ማላገጫ አሳልፈህ አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው? አምላካቸው ወዴት ነው? ስለምን ይላሉ? ስለምን ይላሉ? ይበሉ። ይሄንን የሚሉ ካህናቱ ናቸው። እና ነብዩ አሁን ይሄ ከጌታ ልደት በፊት የነበረ ነብይ ነው። ከጌታ ልደት በፊት መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ጌታ ከመጾሙ በፊት የታወጀ አዋጅ ነው። በየጊዜው መከራ ሲደርስ፣ ችግር ሲመጣ ህዝቡ ይጠራል፣ ህዝቡ ይሰበስባል። ትንሹ ትልቁ እንደኛ አልምት አይደለም። የዚያን ጊዜ አዋጅ ሲታወጅ የከተማው ህዝብ ግብጥ ብሎ ነው የሚመጣው። በአንድ ጊዜ በአንድ ላይ ይመጣል። እና እንደዚያ ነው የተደረገው። ከጌታ ወደዚህ ከእመቤታችን ከመወለዱ በፊት ምናልባት ወደ 700 ወደ 600 ዓመት አካባቢ የነበረ ነብይ ነው። እና ስለዚህ ነብዩ በነበረበት ዘመን ህዝቡ በመከራ ውስጥ ስለነበረ አሁንስ ይላል እግዚአብሔር ብሎ እግዚአብሔር ያለውን፣ እግዚአብሔር ያሰበውን፣ እግዚአብሔር ያቀደውን ወገኖቹ እንዲመለሱለት፣ ወገኖቹ እንዲድኑለት፣ ወደሱ እንዲቀርቡለት እግዚአብሔር መሐሪ መሆኑን፣ እግዚአብሔር ቻይ መሆኑን፣ እግዚአብሔር ይቅር ባይ መሆኑን ለህዝቡ እየነገረ ነው። ምንድን ነው ያለው በዚህ ውስጥ? አሁን ሰምታችኋቸዋል። እግዚአብሔር መሐሪ ነው፣ ርኅሩህ ነው እና ስለዚህ እያንዳንዳችን እንደዚህ የጾም አዋጅ ሲታወጅ ቤተክርስቲያኒቱ ስንት ጾሞች ናቸው ያሉ? ስንት አጽዋማት አሉ? 7 አጽዋማት አሉ። 7 አጽዋማት አሉ። እና እነዚህን ጾሞች እንደ ግዴታ ነው አንዳንድ ጊዜ የምንመለከታቸው። አባቶቻችን የሰሩልን ግን ቅድም በትምህርት እንደሰማችሁት እያንዳንዳቸው የተጾመባቸው ምክንያት አለ። ለነዚያ ለምክንያቶች እግዚአብሔር መልስ የሰጠበት፣ እግዚአብሔር የምህረት ፊቱን የመለሰበት፣ ከሰዎች ጋር የተገናኘበት ናቸው። ጾመ ነነዌን አሁን ባለፈው አይታቸዋል። ለ3 ቀን ህዝቡ፣ ሕፃናቱ፣ እንስሳቱ ከቤት ሳይወጡ በረት ሳይከፈትላቸው፣ ሕፃናት ጡት ሳይጠቡ፣ ትልቁ ትንሹ ምግብ ሳይበላ ለስንት ቀን ነው የኖረው የቆየው? ለ3 ቀን። ለ3 ቀን ልትገለበጥ የነበረችው ከተማ በ3 ቀን ልቅሶ እግዚአብሔር የህዝቡን ልቡና ተመለከተ። እግዚአብሔር ራራ፣ እግዚአብሔር ይቅር አለ። እግዚአብሔር መሐሪ ስለሆነ የምህረት ፊቱን መለሰላቸው። አሁን እኛ ጾም እናውጃለን። ጾማችን ቅድም እንዳልኩት እንደ ግዴታ ይወስደውና ህዝቡ አንድ ልብ አይሆንም፣ አንድ ሀሳብ አይሆንም። ሁሉም እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ ሁሉም ቢጾም፣ ሁሉም ቢጸልይ፣ ወደ እግዚአብሔር ቢጮህ
የኢትዮጵያ መከራ 3 ቀን ይፈጅ ነበር? አይፈጅም፣ አይቆይም። ሁሉም ወደ ቀደመ ሁኔታው ይመለስ ነበር። ግን ስንጾም ሌላውን እየተሳደብን እንዲህ አደረገ እኮ እያል ተዋጊውን ክፍል አስቸጋሪውን ክፍል ለእግዚአብሔር መስጠት። እግዚአብሔር ሆይ አንተ ሁሉ ስልጣን አለህ፣ የማስተካከል የሰውን ልቡና የመመለስ የማጥፋት አይደለም፣ የሰውን ልቡና የመመለስ ስልጣን ያለው እግዚአብሔር። ጸሎተኛው ግን ማድረግ ያለበት ቅድም እንደተነገረው በብስጭት ልብሱን መቅደድ ሳይሆን ልቡን ስብር አድርጎ በተሰበረ ልብ ሆኖ ወደ ፈጣሪው ወደ አምላኩ ሲቀርብ እግዚአብሔር ደግሞ በምሕረት ወደ እሱ ይመለከታል። ተመለሱ እኔ የምመለስላችኋለሁ ነው ያለው። ቅድም ስናነብ ሰምታችሁ ሐሳቡ እንዲገባን ሐሳቡ እንዲረዳን ነው አሁን አብረን ያነበብነው እና ስለዚህ እግዚአብሔር በየጊዜው ወደሱ የሚጮሁትን የእናቶችን እንባ፣ የአባቶችን ጸሎት፣ የአባቶችን ስግደት፣ የምዕመናንን የሁላችሁን የትልቁን የትንሹን እግዚአብሔር ያያል፣ ይሰማል። በየግላችን ያለውንም ያስወግዳል። በማህበረሰቡ በአካባቢ ያለው በአጠቃላይ በኢትዮጵያ ያለውንም ሁሉ እግዚአብሔር ያስወግዳል። በዓለም ሁሉ ያለውንም እግዚአብሔር ያስወግዳል። ችግርን ያስወግዳል። እግዚአብሔር ችግርን የሚፈታበት መንገድ እኛ እንደምናስበው እኛ እንደምናቅደው አይደለም። እኛ ምናልባት በተለየ ዘዴ ተጠቅመን ያንን ነገር ለማጥፋት ድል ለማድረግ እንሞክር ይሆናል። አይደለም። የእግዚአብሔር መንገድ ልዩ ነው። ልባችሁን ብቻ ስጡኝ ነው ያለ እግዚአብሔር። ልባችሁን ብቻ ግልጽ አድርጋችሁ ንጹሕ አድርጋችሁ በቅን ልብ ሆናችሁ ወደ እኔ ቅረቡ። ደግሞ ከልባችሁ ሆናችሁ ቅድም ያለው እኮ በዋይታ በልቅሶ በጾም በጸሎት ሆናችሁ እናንተ ወደ እኔ ብትቀርቡ ያ ያለባችሁ ችግር ሁሉ ይወገዳል፣ ይርቅላችኋል። እና ይህንን ታላቅ ጾም እንግዲህ ስንቀበል ዛሬ በዚህ ጾም ውስጥ የእያንዳንዳችሁ ልመና፣ የእያንዳንዳችሁ ጸሎት፣ ለእያንዳንዳችሁ ትጸልያላችሁ፣ ለቤተ ክርስቲያናችሁ ትጸልያላችሁ፣ ለሀገራችሁ ትጸልያላችሁ፣ በመከራ ውስጥ ላለው ሕዝባችሁ ትጸልያላችሁ። አንደኛው ነቢይ ምናምን ወደ እግዚአብሔር ምን ይዤ ልቅረብ? በጸሎት እኮ ነው። በጸሎት በዚህ ጾም ጊዜ ይዘነው የምንቀርበው ለእግዚአብሔር የምናሳስበው ብዙ ነገር አለብን። እኛ ብዙ ነገር አለብን። ቤተክርስቲያናችን ፈተና ላይ ናት። ሁላችሁ እንደምታውቁት ሀገራችን ፈተና ላይ ናት ያለችው። ሁላችሁ እንደምታውቁት በየአካባቢው የምትሰሙት ፈታኝ ወቅት ነው። አስቸጋሪ ወቅት ነው። ለምንድን ነው እንደዚህ የሆነው? ህዝቡ አንድ ልብ አንድ ሀሳብ ያልሆነበት ምክንያት ከላይ ያሉትስ መሪዎቹ ህዝባቸውን የማይመለከቱበት ምክንያት ምንድን ነው? ለምንድን ነው ህዝቡ ከመሪዎቹ ሀሳብ የወጣው? መሪዎች ከህዝባቸው ከሚያገለግሉት ከተመደቡለት ህዝብ ከወጡበት ህዝብ ለምንድን ነው አንድ ሀሳብ አንድ ልብ ሆነው? መቼስ መሪ እኮ እየመራ በዚህ በእስራኤል እረኞቹ በጎቹን እየመሩ ነው የሚሄዱ። እረኛቸው ሲሄድ በጎቹ ይከተላሉ። እረኛው ይሄድና መልካም የለመለመ ሳር ካለበት እዚያ ላይ በትሩን ይተክልላቸዋል። እሱ ይቆማል። በጎቹ ወደ ሳሩ ገብተው የለመለመውን ሳር ይበላሉ፣ የጠራውን ውሃ ይጠጣሉ። መሪ እንደዚህ ነው። መሪ ራዕይ ያወጣል። ያንን ራዕይ ተከትሎ ህዝቡ ይጓዛል፣ የለመለመ ህይወት ይኖራል።
የኛ የኢትዮጵያ ሕዝብ ለኢትዮጵያ ምንድነው የሆነብን? 50 ዓመት ሙሉ ከዚያም በላይ 50 ዓመት ሙሉ ሁልጊዜ በጦርነት ሁልጊዜ ደም በማፍሰስ በመፋሰስ ለምንድን ነው ይሄ? ይሄን የሚፈታው እግዚአብሔር ነው። እግዚአብሔር ደግሞ የሚፈታው እኛ ልባችን የተፈታ ሆኖ ልባችን ንጹህ ሆኖ እግዚአብሔር ሆይ ከእንግዲህ በኋላ ይቺ መሬት ደም አይፍሰስባት፣ ሕፃናት ደስ እያላቸው እየዘለሉ ይደጉ። አንዳንድ ቦታ እኮ አሁን ሕፃናት ለልቦ ገብቶ መውጣት አይችልም። ሕፃናት እኮ የሰቀቀን ኑሮ ነው የሚኖሩት። መሳሪያ በተተኮሰ ቁጥር የመሳሪያ ድምፅ በሰሙ ቁጥር አይምሯቸው እየተረበሸ ነው የሚኖሩት። እና ይሄ ሁሉ የሚወገደው ይሄ ችግራችን የሚወገደው እግዚአብሔር በነገረን መሰረት ጾማችን ስንጾም ነው። ይህንን ጾም ስንጾም አሁንም ከልብ በተሰበረ ልብ ሆነን ራሳችን ዝቅ አድርገን እግዚአብሔር የምንጾመውን ጾም፣ የምንጸልየውን ጸሎት፣ የምንሰጠውን ምጽዋት እግዚአብሔር ተቀብሎ የምሕረት ፊቱን እንዲመልስ ኢትዮጵያን ይቅር እንዲል የኢትዮጵያን ሕዝብ ይቅር እንዲል ቤተ ክርስቲያንን ወደ አንድነት እንዲመልስ የእግዚአብሔርን ቃል እየሰማን የእግዚአብሔርን ቃል እየተማርን ይህንን እያስወገድን በልቡናችን ያለውን የሻከረውን ነገር እያለሰለስን እግዚአብሔር ይሄን ይፈታዋል እያልን ለእግዚአብሔር ስንሰጠው ወንድማችን ስንወድ ያን ጠላት ነው የምንለው ከኛ ጋር ሐሳቡ አይስማማም ያልነውን አብሮን ይኖረው አብሮን ሲበላ የነበረውን ሕዝባችን አስቸጋሪ የሆነ ፖለቲካ እንደዚህ ልይት አድርጎ ከአንዱ ቦታ እንዳንሸጋገር አድርጎ እስርስር አድርጎ አንቆ የያዘንን ነገር ሁሉ የሚፈታው በእግዚአብሔር ቃል የእግዚአብሔርን ቃል ስንሰማ እውነተኞች ክርስቲያኖች ስንሆን እውነተኞች አማኞች ስንሆን ይፈታል እና ይህን ጾማችን ለዚህ እናውለው። እግዚአብሔር በነገረን ቃሉ መሰረት ወደሱ ተመልሰን ችግራችን የሚፈታበት ወቅት እንዲሆንልን ሁላችንም በእውነት ከልብ ቅድም እንዳለ እግዚአብሔር እንዳለ ከልባችሁ ተመለሱ፣ ከልባችሁ ሁናችሁ ጾሙ፣ ጸልዩ። ይህንን ነው ነቢዩ ኢሳይያስ ስለ ጾም ሲናገር ቅድም እንዳልኳችሁ መቼም በየዘመኑ የሚኖሩት ነቢያቱ የነበሩባቸው ምዕመናን አማኞች አብዛኛው በልማድ የሚመላለሱ እየሆኑባቸው እያስቸገሯቸው ጾሙን እንደኛ ይጾማሉ፣ ይጸልያሉ። እና ምን አሏቸው? አንድ ጊዜ እንጾማለን፣ እንጸልያለን፣ እግዚአብሔር ግን አይሰማንም ብለው ለነቢዩ አቤቱታ እንዳቀረቡና ለእግዚአብሔርም እንደዚሁ አቤቱታ እንዳቀረቡ አትሰማንም እግዚአብሔር ሆይ ይኸው ብዙ ጊዜ እንጾማለን። አሁን እኛ እንወሰድ እንግዲህ 7 አጽዋማት አሉን ብለናል። በቀን ደረጃ ብንወስዳቸው ምናልባት ከግማሽ ዓመት በላይ ያለውን እንጾማለን። ግን ጾማችንና ጸሎታችን ከዚህ ከደመናው በታች እየቀረ እና ልክ እነዚያ ኢሳይያስ የተናገረላቸውን ሰዎች እንመስላለን። አንዳንድ ጊዜ እንጾማለን፣ እንጸልያለን፣ እንሰግዳለን፣ እናስቀድሳለን፣ ቤተክርስቲያን እናገለግላለን። የት አለ የሰማህን? መች ሰማህን እንል ይመስላል አንዳንድ ጊዜ። እና እነዚያ ሰዎች ምንድን ነው የተባሉት? እኔ የምፈልገው ጾም ይህንን አይነት ጾም አይደለም። እናንተ በምትጾሙበት ጊዜ ሰራተኞቻችሁን ታጎሳቆላላችሁ፣ ደመወዛቸውን ትቀማላችሁ፣ ተጣልታችሁ አትታረቁም፣ ከነቂማችሁ ከነበቀላችሁ ትጾማላችሁ
እኔ የምፈልገው ጾም ይሄንን አይደለም። እናንተ ይቅር ባዮች ናችሁ፣ ስትጸልዩ ስትጾሙ እኔ ጾማችሁን እሰማችኋለሁ። ያለዚያ ግን በከንቱ ነው የምትደክሙት አላቸው። ነቢዩ ኢሳይያስ በነቢዩ በኢሳይያስ በኩል ለእስራኤል እንደዚህ ብሎ ተናገረ። የእኛም እንደዚያ እንዳይሆን ነው። ጾማችን በልማድ ብቻ እንዳይሆን። ቤተክርስቲያን አዋጅ ጾም አሏት፣ 7 አጽዋማት አሏት። እንዳልኩት በቀን ደረጃ ሲኬድ ብዙ ናቸው። ግማሹን ዓመት ከዚያም በላይ ሊወስድ ይችላል እና ይህንን ሁሉ እንጾማለን። ቅድም እንዳስተማሩና አባ የተውነውን የቁርሳችን እንኳን የቤተ ክርስቲያን መባ ሰብስበን እንኳን አናመጣው። እዚያው ዝም ብሎ አብሮ ይጣጣል። የጾም ትርጉሙ እነዚህ ሌሎቹን ታስታውሳላችሁ። ቢያንስ እንኳን ድሆችን አብረው ይዘው ምሳቸውን ይበላሉ፣ እራታቸውን ይበላሉ። ሌሎቹ አማኞች እኛ የለም። ቁርሳችንም ምሳችንም ከአንድ ላይ እንበላዋለን። ወይም ደግሞ ከተረፈም እንደ ቅድም አባ እንዳሉት ቁጠባ አይነት ነገር ነው እና ከዚያ መውጣት ነው። ከዚህ ዝም ብሎ እንደ ልማድ የቀደሙት አባቶቻችን እንደዚህ ያደርጉ ስራዬ ብለው ወስነው እኛ እንኳን ከደረስን አንዳንድ አባቶች ለጾሙ ማስቀደሻ ብለው 2-3 ኩንታል ስንዴ ለየቤተ ክርስቲያኑ ያድሉ ነበር። ለሚጾሙ ለሚጸልዩ አባቶች፣ ዘግተው ላሉ አባቶች ለነሱ የጾም ቆሎ እያሉ ሽምብራውን፣ አተሩን፣ ባቄላውን እየገዙ ይሰጡ ነበር። እንግዲህ እነዚያ በጾማቸው ጊዜ እንዲያስቧቸው ካላቸው ያላቸውን አካፍለው ነው የሚኖሩት የነበር እና አምላካችን እግዚአብሔር የሰማነውን በልቡናችን ያሳድርልን። ወደ እግዚአብሔር ተመልሰን ጾማችን የበረከት ጾም ሆኖልን መልስ የምናገኝበት ጾም ያድርግልን። ሀገራችን ከችግሯ የምትፈታበት ያድርግልን። ቤተክርስቲያናችን ወደ አንድነት የምትመጣበት ጊዜ ያድርግልን። አምላካችን እግዚአብሔር እናንተም በምትወጡበት በምትገቡበት ሁሉ የእሱ ጥበቃ አይለያችሁ። የእሱ ጥበቃ ከእናንተ ጋር ይሁን። በእውነት ቅድም እንዳልኳችሁ ጸሎታችሁ፣ ጾማችሁ፣ ስግደታችሁ፣ ምጽዋታችሁ በእግዚአብሔር ፊት ቀርቦ እንደ ቆርኔሌዎስ የሚባል ሰው ታስታውሳላችሁ? በአንድ አይዛባዊ ሰው እና ግን እግዚአብሔርን ያመልካል። እግዚአብሔርን የሚያመልከው ከእነዚያ ከአማኞቹ እጥፍ ልቡ ስብር ብሎ ከእግዚአብሔር ጋር ሆኖ ነው እና አንድ ጊዜ በ9 ሰዓት ሲጸልይ እግዚአብሔር መልአኩን ላከና ቆርኔሌዎስ ሆይ ጾምህና ጸሎትህ በእግዚአብሔር ፊት መታሰቢያ ሆኖ ቀርቦልሃል፣ ደስ ይበልሃል። ምን አይነት ሰው እንደነበረ ሁልጊዜ 9 ሰዓት ጸሎት ላይ አያቋርጥም። እኮ የመቶ አለቃ ነው ቆርኔሌዎስ እና ስለዚህ የሥራ ደረጃ እና እግዚአብሔር ወደ ልባቸው ይመልሳቸው። ሀገራችን ወደ አንድነቷ ይመልስልን። ቤተክርስቲያናችን ይጠብቅልን። የሰላም አምላክ ጾሙን በሰላም አስጀምሮ በሰላም እንዲያስፈጽመን ከብርሃነ ትንሣኤው እንዲያደርሰን ፈቃድ ይሆንልን። የሰማነውን በልቡናችን ያሳድርልን። እግዚአብሔር ይባርካችሁ።